የመጨረሻ ስኬት መጎናጸፍ ትፈልጋለህ? በፍጹም ተስፋ አትቁረጥ። ስማኝ፣ አሁን ያለህበት ሁኔታ መጨረሻ አይደለም። ምናልባት ዛሬ ሁሉም ነገር ጨልሞብህ ይሆናል። ምናልባት የለፋህበት ነገር ሁሉ አመድፍኖ እፊትህ ላይ ተበትኖ ይሆናል። እስከ መቼ ብለህ ራስን ጠይቀህ መልስ አጥተህም ይሆናል። ነገር ግን አንድ እውነት ልንገርህ፣ ዓለም ካንተ የምትፈልገው አንድ ነገር ብቻ ነው፣ እጅ መስጠትህን። አንተ ግን ዛሬ እዚህ የተገኘው ዓለም ያሰኘችውን ልትሰጣት አይደለም። ተስፋ ለመቁረጥ ምን እንደሆነ ልታሳያት ነው። ውድቀትን እንደ ትምህርት ውሰደው። ብዙ ሰዎች ስኬትን እንደ ቀጥታ መስመር ያዩታል፣ ግን ስኬት ውድቀቶች የተሰደሩበት ረጅም መንገድ ነው። ቶማስ ኤዲሰን አምፑልን ለመስራት 1000 ጊዜ ወድቋል። 1000 ጊዜ አልተሸነፍኩም፣ አምፑል የማይሰራባቸውን 1000 መንገዶችን አግኝቻለሁ ነው ያለው። አንተስ አንድ ጊዜ ስትወድቅ አይሆንም ብለህ ልታቆም ነው? 2 ጊዜ ስትገፋ እድል ከኔ ጋር የለችም ልትል ነው? ስማኝ፣ ውድቀት ማለት እንድታቆም የተደረገ ምልክት ሳይሆን አካሄድህ እንድታስተካክል የተሰጠ እድል መሆኑን ወቅ። ዛሬ የምታለቅሰው ለነገ ሳቅ ዋጋ እየከፈልክ መሆኑን አትርሳ። ለምን እንደጀመርክ ወቅ። ለምን እንደጀመርክ ታስታውሳለህ? ያን ህልም ስትመኝ የነበረውን ስሜት ታስታውሳለህ? ቤተሰቦችህን ለመቀየር፣ ታሪክህን ለማደስ፣ ራስን ክብር ለመስጠት የገባውን ቃል ታስታውሳለህ? ዛሬ ስለደከመ ብቻ ያንን ትልቅ ራዕይ አትግደል። ድካሚ ጊዜያዊ ነው። ተስፋ መቁረጥ ግን የህይወት ዘመን ቁስል ነው። ተራራውን እየወጣህ እያለ አየር ሊያጥርህ ይችላል፣ እግርህ ሊዝል ይችላል። ግን ቁንጮ ላይ ስትደርስ የምታየው እይታ ያን ሁሉ ድካም ያስረሳል። ትልቁ ድል ያለው ካልተቻለበት ሁኔታ ውስጥ ተገፍቶ መውጣቱ ላይ ነው። የነብር መንፈስ ተላብስ። አንተ ነብር ነህ። ነብር የታሰረበትን ሰንሰለት እንጂ ራሱን አይጠራጠርም። አንተም ሁኔታዎችን እንጂ አቅምን አትጠራጠር። ዛሬ ጎንበስ ያልከው ድንጋይ ለመሸከም ሳይሆን ሩጫን በኃይል ለመጀመር እንደሆነ ለራስህ ነገር። ሰዎች አትችልም ይለዋል፣ ሁኔታዎች አይሆንም ይለዋል፣ አካልህ ደክሞኛል ይላል። አንተ ግን በውስጥህ አለ ጥልቅ ድምፅ፣ ገና ነው፣ ኃይሌ ገና ነው፣ አካሌ ገና ነው፣ ሁኔታዎች ሁሉ ለእኔ ይሆናሉ በላቸው። ገና አልጨረስኩም፣ ገና አላሳየሁም፣ ገና አልደረስኩም በላቸው። ስማ፣ ይህ ቪዲዮ ሲያልቅ ወደ ቀድሞ ድካም አትመለስ። አንድ እርምጃ ጨምር፣ አንድ ገጽ አንብብ፣ አንድ ስልክ ደውል፣ አንድ ስራ ስራ። ምክንያቱም ድል ካንተ ጋር በአንድ ተስፋ አለመቁረጥ ርቀት ላይ ትገኛለች። ይህ ታይገር ሞቲቬሽን ነው። አቅምህን እወቅ። ሰብስክራይብ በማድረግ የዚህን ጉዞ አካል ሆነ። በሚቀጥለው ቪዲዮ እስክንገናኝ በፍጹም ተስፋ አትቁረጥ።